السلام عليكم ورحمة الله وبركاته. የተከበራችሁ የዩቲዩብ ቻናላችን ቤተሰቦች በዛሬው ዕለት ይዘንላችሁ የቀረብነው በሸገር ሲቲ ኮዬ ፈጬ ክፍለ ከተማ ወዴሳ ወረዳ ገንደ ጡሬ አካባቢ መስጂድ አርቀምን ለመገንባት ከጀርባ የምታዩቸው ወንድሞች ተዘጋጅተው ይጠብቋችኋል። ከወዲሁ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የትብብር ደብዳቤንም አጽፈው በእጃቸው ይገኛል ማለት ነው እና ይህ ደብዳቤ ለሚመለከተው ኸይረኛ ሁሉ የተጻፈ ነው። መጪው የረመዳን ወር ነው። በዚህ የረመዳን ወር አቀባበል ላይ ከሚሰሩ መልካም ስራዎች ውስጥ እና በረመዳን ወር ውስጥም ከሚሰራው መልካም ስራ ውስጥ አንዱ መሆን ስላለበት ይህ ደብዳቤ 9.500 ሺህ ወይም 9.500 ሺህ ብር ወይም 9,500,000 ብር የመስጂድን ቦታ ለመግዛት 250 ካሬ ሜትር ቦታ ለመግዛት ያስፈልጋቸዋል። ይህንን ገንዘብ ለማግኘት ይህን የትብብር ወረቀት ከማጻፋቸው በላይ ይህንን ባነር አዘጋጅተው ለእናንተ መልእክቱ እንዲደርስላቸው ጥሪ እያቀረቡ ነው። እስኪ ይችን ጽሑፍ በኦሮምኛ ኡስታዝ ያነብልናል፣ እናዳምጠው እስኪ። እሺ ቢስሚላህ ሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። መስጂድ ኩን ከኒን ይተርገሙ ኩታ መጋላ ሸገር ኩታ መጋላ ኮዬ ፈጬ አና ወዴሳ ገንደ ጡሪ kan argamu jechuudha. Masjiidni maqaan isaa masjiida Arqamii fi madrasaa isaa waliin haa ijaaru jedha inshallah. Barakallahu fiikum. Masjiidni kun gargaarsa uummata musliimaa barbaada. Kooyyee Facee keessatti naannoo masjiida Arqam kun ijoolleen yoo xiqqaate ijoollee 200 fi wayitu madrasaa kana keessatti qaraa masjiiduma kana keessatti baratu, bokkaa keessa taa'anii qara'u, aduu keessa taa'anii qara'u gargaarsa uummata islaamaa barbaadu jechuudha. Barakallahu fiikum. Kanaaf akka نبرة أبتن سنين جنة. السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. بشجر سيتي كويه فتشي كفل كتما بوديسا وردا ገንደ ጡሬ አካባቢ የሚገኝ አርቀም መስጂድና መድረሳ ለማስገንባት ነው። ይህ የምትመለከቱት ዲዛይን የመስጂዱ ዲዛይን ነው። እሺ ወደ ንግድ ባንክ አካውንቱና ወደ ኦሮሚያ ህብረት ስራ ባንክ አካውንት እንምጣላችሁ። 1000 ኢትዮጵያ ንግድ ባንክ ማለት ነው። 1062 08 16 75 መጨረሻዋ 6 እሺ የሚቀጥለው የኦሮሚያ ህብረት ስራ ባንክ ደግሞ አካውንታቸው እዛ ጋር በቢጫ የምትመለከቱት ነው። 107 47 000 10 13 79 ነው። ለበለጠ መረጃና ኮሚቴዎችን አስተባባሪዎችን ለማግኘት ለበለጠ መረጃ የስልክ ቁጥራቸው 09 11 27 83 43 ወይም 43 83 83 43 83 ነው። ለምን በስህተት ነው የተጻፈው? እሺ እንደገና ደግመዋለሁ። 09 11 27 43 8ን 4 አድርጓት መጨረሻ 43 ማለት ነው። ወይም ደግሞ ሁለተኛው ቁጥር 09 12 98 49 22 ኢንሻአላህ ባረከላሁ ፊክ አድራሻ ልታገኟቸው ትችላላችሁ። ይህ የመልካም ስራ ጥሩ እድል ነው። ወንድሞችና እህቶች ኸይረኞች በሙሉ ልትረባረቡበት ይገባል። ካሁን በፊት በግለሰብ መኖሪያ ቤት ውስጥ ነበረ ለ8 ዓመታት ያህል ሲሰግዱ የቆዩት። ከዛ በኋላ ይህ ሰው ቤቱን እፈልገዋለሁ ማስቀረት ከቻላችሁ ግዙ ሲላቸው ገንዘቡን አልቻሉትም። በዚህ ምክንያት ተማሪዎቻቸውም ወደ ውጭ ወጡ። ከ200 ያላነሱ ተማሪዎች ቁርአን የሚቀሩ ተማሪዎች ውጭ ላይ ወጥተው ሜዳ ላይ እየቀሩ ይገኛሉ። ጀማዓቸውን ደግሞ ሰላት የት እንደሚሰግዱ አይታወቅም። ስለዚህ ይህንን ጀማዓ ይህን ቦታ 250 ካሬ ሜትሩን ቦታ በ9,500,000 ብር በመግዛት እነሱን መታደግ ይኖርብናል። አላህ ይወፍቃችሁ ለኸይሩ ሁሉ። ወሰላሙ አለይኩም ወራህመቱላህ ወበረካቱ። ወአለይኩም ሰላም ወራህመቱላህ ወበረካቱ። السلام عليكم ورحمة الله وبركاته. የተከበራችሁ የዩቲዩብ እንዲሁም የቲክቶክ የፌስቡክ የቴሌግራም እና የዋትስአፕ ግሩፖቻችን ታዳሚያን
በዛሬው ዕለት ከላይ እንደተመለከታችሁት በሸገር ሲቲ ኮዬ ፈጬ ክፍለ ከተማ አካባቢ ስለሚሰራው መስጂድና መድረሳ ጉዳይ አውርተን ነበረ። አሁን ደግሞ ወንድሞቻችን አጠገቤ ያሉት ከኡስታዝ አወል እንጀምርና የዚህን መልካም ስራ ጉዳይ አንቀሳቃሽና አስተባባሪዎች ናቸው። እስከ ፌዴራል መጅሊስ ድረስም ሄደው የትብብር ደብዳቤውን ያሳፉት እነሱ ናቸው። ምንም አይነት ወጪ ሳይመደብላቸው በራሳቸው ወጪ እየተንቀሳቀሱ ነው የሚገኙት። ይሄ እንግዲህ ለነሱ ትልቁን አጅር ያስመዘግብላችኋል። አላህ ባለ ታላቅ አጅር ያድርጋችሁልና እስኪ ከነሱ አንዳንድ ሀሳብ ስለ አካባቢው፣ ስለ ቦታው፣ ስለሚገዛው ቦታና ስለ መስጊዱን ግንባታ ሁኔታ እስኪ አጠር ያለን ገለጻ እንዲያደርጉልን ነው የምፈልገው። በመጀመሪያ ኡስታዝ አወል አጠር ያለችን መልእክት ወይም ስለ ጉዳዩ ማብራሪያ የተማሪዎችን ሁኔታ ጨምሮ አንዲት የ2 ደቂቃ እንደዛ ያለን መልእክት በኦሮሚፋ ነው። እሺ ከኦሮሚፋ ውጪ ከሆነ መልእክት አስተላልፉልኝ። ጀዛከላህ ወኢያኩም ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ካን ኑቲ irraa dhufne kutaa magaalaa Kooyyee Faccee ganda muka xurrii masjiida Arqamee fi madrasaa isaarraa dhufne. Masjiidni Arqame amma yoonaatti qilleensarra jira malee gadi hin buune. Madrasaan isaallee akkasuma kan itti baratu ijoollee 200 oli jechuudha. 250 240 akkas keessa bonaaduu keessatti qara'u, ganna immoo bokkaa keessatti qara'u, akkasuma ustaazi naannoo sana qaraasisu ustaaz ta'anillee ustaaza nama jabaati. Ijoollee kana sirriitti qabee naannoo sana qabee kan qaraasaa yeroo isaa rakkinni masjiida sanaa haga ammaatti masjiida waggaa 8 ol kiraayee keessa salaataa turanii, waggaa 8 ergatti salaatanii abbaan manaa yoo dandeessan bitadhaa, yoo bitatuu hin dandeenye immoo keessaa naa bahaa jedheen. Kan inni irratti narraa bitaa jedheen miliyoona 9,500 yoo qabaattan narraa bitaa jedheen, yoo kana achi bahaa jedhe. Haga yoonaa Qaasim Abbaa Saambii jedhama dura ta'an masjiida kanaa. Inni immoo Abdii Mujiib jedhama, Abdurazaaq Mujiibii. Masjiida kanaaf galgala ganama taa'abaa jiru jechuudha. Uummata naannoo sanaa walitti qabuudhaan, ijoolleen akka qaraatu gochuudhaaniti walitti qabaa jiru. Haga yoonaa majliisa Shaggarii, majliisa Oromiyaati, majliisa Federaalaa deemee majliisa Finfinneetti waraqaa barreessinee qaxaroo leenuun qabamne jechuudha. Majliisa Federaalaa waraqata nuu barreessee harkaa qabna, kan Shaggarillee kan Oromiyaallee barreessee harkaa qabna. Wanta amma gadi isinitti baaneef uummata Islaamaa masjiida kana akka nu gargaartanii gadi dhaabdan rasuulli alayhi salaatu wassalaam man banaa masjidan lillah bana Allahu lahu baytan fil janna waan jedhaniif namichaan rabbiif jedhee masjiida rabbii lafarratti gadi dhaabe rabbiin jannata keessatti shobboqoo jannata keessaatiin mana jannata keessatti mana isaa ijaara waan rasuullee dhanii fi isin hirmaachisuuf gadi isinitti baane. Baarakallahu fiikum. Wassalaamu alaykum wa rahmatullahi wa barakatuh. አለይኩም ሰላም ወራህመቱላሂ ወበረካቱሁ። ጀዛከላህ ኸይረን ኡስታዝ አወል። እስኪ በመቀጠል ደግሞ ወንድማችን አብዱረዛቅ ሙጂብ በዚህ በመስጊዱ ቦታም ጉዳይ ይሁን በግንባታውም ሁኔታ በልጆቹም ቅራት ጉዳይ እስከ ፌዴራል መጅሊስ እና እስከ አዲስ አበባ መጅሊስ እስከ ኦሮሚያም ድረስ በመንቀሳቀስ ላይ ከዚህ ጀማዓ ጋራ የሚያደርገውን እንቅስቃሴ አላህ አጅሩን ከፍ ያደርግለት። እስኪ ስለዚህ ጉዳይ የሱን አስተያየት እንሰማለን ኢንሻአላህ። መርሐባ ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ኢንሻአላህ ኡስታዛችን እንዳሉ ማለት ነው እኛ የምንገኘው በኮዬ ፈጬ ክፍለ ከተማ ወዴሳ ወረዳ የሚባል ጡሪ ገንደ ጡሪ አካባቢ የሚል አካባቢ የምንገኝ የአርቀም መስጂድ ያው ኢንሻአላህ መጀመሪያ ኡስታዛችን እንዳሉ ማለት ነው መጀመሪያ ከ8 ዓመት በላይ ሰውየው ማለት ነው ሲገዱበት ብሎ ሰጥቶን መጀመሪያ ያው እሱን እናመሰግናለን። ጀዛከላህ ላረገልን ትብብር እና ማለት ነው አሁን ሰውየው ቦታውን እንደሚፈልገው ነገር ማለት ነው መጀመሪያ ግዙ ብሎን ነበር። ያው ለመግዛትም የአካባቢ ማህበረሰብ በጣም አቅም የሌለው ነው እና ደግሞ የድሃ ተብሎ የተሰጠ አካባቢ ኮንዶሚኒየም ነው እዛ አካባቢ ያለው ማለት ነው። ህብረተሰቡ ማለት ነው በሙሉ የፈረሰበትን ኮንዶሚኒየም የሚደርሰው ሙሉ ከከተማ ማለት ነው ህዝቡን ነቅሎ ሙሉ ሜዳው እዛ ነው ማለት ነው እና እዛ ሄዶ ማለት ነው ያክፍሮት ኃይሉ ማለት ነው ሰፍሮ የጠበቀ ነው ለማክፈር ማለት ነው እና ማለት ከሱ የታገልና እኛ ያው አንድ አካባቢ በዛሽ አካባቢ ማለት ነው ቢያንስ ከ250 በላይ ተማሪ ከዛም በላይ ነው እኛ ቦታ ይለን ብለን ነው እንትን ያልነው እንጂ ከዛም በላይ ተማሪ ይቀራል እና ማለት ነው 5 ጊዜ ሰላት ጀማው ይሰግዳል ማለት ነው ሱቢክ ጨምሮ ማለት ነው። ኡስታዛችን ማለት ነው 24 ሰዓት እዛው ነው የሚያገለግሉት። ምክንያቱም ያው ይሄን ህዝብ እኔ ማዳን አለብኝ ብሎ ማለት ነው እዛ ተገብቷቸው አይደለም እና ማለት ነው ትልልቆች ይቀራሉ፣ እናቶች ይቀራሉ፣ አባወራዎች ይቀራሉ። ይሄ ሁሉ ማለት ነው አሁን ሊበተንብን ነው ማለት ነው። እዛ ሰውዬው ውጡ ስለ ማለት ነው አካባቢው ላይ እኛ ይሄ ሁሉ ከሚበተን ብለን አካባቢው ላይ 250 ካሬ ቦታ ህጋዊ ካርታ ያለው ማለት እዛ አካባቢ ህጋዊ ካርታ ያለው ነው ፈልገን ይሄን ለመግዛት ደግሞ እኛ አቅማችን አልቻለም ማለት ነው።
ይህንን በተመለከተ እስከ ፌዴራል መጅሊስ ድረስ ድጋፍ ደብዳቤ ጽፎልናል። እሱን ይዘን የተለያዩ ቦታ ገብተናል። እናም አሁን እናንተ ያው የምንላችሁ የምታዩት ሁሉ ይህን ሁሉ የምታዩት ማለት ነው ዓለም ላይ ያላችሁ ይህንን ቦታ ይህንን ተማሪ እንታደግ ነው የሚለው ማለት ነው። በአላህ ስም ጠይቃለሁ። ሌላ የቀረው ምናልባት ወንድማችን ካለ ጨምራል ማለት ነው ኢንሻአላህ። ጀዛከላህ ኸይረን ወንድማችን አብዱረዛቅ ሙጂብ የራስን አስተያየት ትገልጻለህ። ቆይ እመጣልሃለሁ፣ ችግር የለውም። እና ወንድማችን አብዱረዛቅ ሙጂብ በገለጸው መሰረት በሚከተለው የባንክ አካውንት በድጋሚ ነው የምንናገረው። ቅድምም በቲክቶክ ላይ መልእክት ስናስተላልፍ ገልጸናል። አንድ ቀን ደግሞ ኢንሻአላህ ቲክቶክ ቤታችን ላይ ቻሌንጅ ይኖረናል በኢዝኒላህ። እሱን መቼ እንደምናደርግ አልታወቀም። 1000 የኢትዮጵያ ንግድ ባንክ አካውንታቸው ማለት ነው። 1000 ካልን በኋላ 6208 16 75 መጨረሻው 6 ይሄ የኢትዮጵያ ንግድ ባንክ አካውንታቸው ነው። የኦሮሚያ ህብረት ስራ ባንክ ደግሞ 10 74 7000 10 13 79 በዚህ የባንክ አካውንት መሰረት እየላካችሁ የእናንተንም አሻራ ኮዬ ፈጬ ላይ በተባለው ስፍራ ላይ ሙስሊሞች የተሰባሰቡ ሙስሊሞች መስጊድ ያጡ ሙስሊሞች መስጊድ አግኝተው ሰጋጆች እንዲሆኑ አላህን እንዲያመልኩ ተውሂድን ከፍ እንዲያደርጉ ኪታብና ሱናን መመሪያቸው አድርገው እንዲያነግቡ ልጆቻቸውም ጭምር ቁርአንን በመቅራት ሁፋዞች በመሆን ሀገርንና ኡማውን አገልጋዮች እንዲሆኑ ትታደጓቸው ዘንድ መልእክታችንን እናስተላልፋለን። የዚህ የመስጂዱ ግንባታም ይሁን የመድረሳው ግንባታ አስተባባሪ ወንድማችን ቃሲም ምናልባት መልእክት ካለው የሚላችሁ ነገር ካለ እስኪ ስሙት። ምንም አይደለም እያለ ነው በል ትላለህ። ኢንሻአላህ ያው ብስሚላህ ልጆቻችን ስቃይ ላይ ናቸው። እባካችሁ ብር አላችሁ ለነገ ይጠቅማችኋል ግዙልን ይሄን ቦታ እንላለን። ማሻአላህ በአላህ ፍቃድ እና ይሄ የሚባል እያለ ነው የለም የምትለው ጀዛኩሙላህ ኸይር። በቃ ይሄንኑ ነው ልናስተላልፍ የፈለግነው። እኔም በአጋጣሚ ፌዴራል መጅሊስ ለወራቤ ላይ ለሚገነባው የዳዕዋ መርከዝ ጉዳይ በሄድኩበት ነው ያገኘኋቸው። ስንት ቀን ሆነን አሁን? አንድ 5 ቀን 6 14 ነበር 5 ቀን ኦኬ 5 ቀን ይሆነ። ለዛሬዋ ቀረጻ ቀጠሮ ይዘን ነው የተለያየ ነው እና እዛ ምን ልሰሩ መጣችሁ? ያው ያውቁኝ ስለነበረ ይሄ ሚዲያ ደግሞ እያጋለጠ ለሰዎች እየሰጠኝ ነው። በዛ አጋጣሚ ያው ተገናኘንና ተዋወቅን፣ ስለ ጉዳዩ አወራን። ወደ እናንተ ደራሽ የሆነን መልእክት ደግሞ መስራት እንዳለብን ተወያየንና ለዛሬ ቀነ ቀጠሮ አድርገን ነበረ። በዛ አጋጣሚ ነው እንግዲህ ወደ እናንተ ይህን መልእክት እያስተላለፍን ያለ ነው። አህለል ኸይሮች መጪው የረመዳን ወር ነው። በሟች ቤተሰቦቻችሁ ስም በራሳችሁም ደግሞ ስም ይህን ኸይር ስራ በመስራት ለወዳኛው ዓለም ተጠቃሚዎች ትሆኑበት ዘንድ ረሱላችን ሰለላሁ ዐለይሂ ወሰለም ባስተላለፉን ሐዲስ መሰረት በጀነት ውስጥ ልዩ ቤትን ለማስገንባት ይህንን መስጂድ ተገነቡት ዘንድ በድጋሚ ጥሪያችንን እናስተላልፋለን። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን በና ሊላሂ መስጂደን በነላሁ ለሁ በይተን ፊል ጀና። መስጂድን የገነባ ሰው ለአላህ ብሎ መስጂድን የገነባ ሰው በጀነት ውስጥ ልዩ ቤት ቀስር ማለት ነው፣ ልዩ ቤተ መንግስት ነው የሚባለው። ከዛም በላይ የሆነን ቤት አላህ ይገነባለታል ብለዋል። በቁርአናችን በምዕራፍ 9 ሱረቱ ተውባ 18ኛው አያ ላይ ኢነማ ያእምሩ መሳጅድ አላህ ይልና አላህ የአላህን መስጂድ እኮ የሚገነቡ አለ መን አመነ ቢላህ፣ ማንም እንዳይመስላችሁ በአላህ ያመኑ ሙሂዶች አህለል አቂዳዎች አቂዳ ሰሊማ ያላቸው ሰዎች ናቸው የሚገነቡት፣ ታማኞች የኔ ባሮች ብሎ ያቆላመጣቸዋል። ከነኛ አላህ ያድርጋችሁ። ነይታችሁን በምታወጡት ቦታ አላህ ይተካላችሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም ወረህመቱላሂ ወበረካቱሁ።